ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ቪዲዮ ላይክ አድርጉና ጀምሩት። ቀጥታ ዘሮ አስኩላችሁ መረጃ የማለፍ ይሆናል። ዛሬ ላይ እንግዲህ በዚህ ቪዲዮ ሁለት መረጃዎችን እንመለከታለን። የመጀመሪያው ደብሊው ኮይን ይመለከታል። በሁለተኛ ደረጃ ደግሞ ትሬንዲክስ የተባለውን ኤርድሮፕ ይመለከታል ማለት ነው። ቀጥታ እሱን እንመለከታለን። ላይክ አድርጉዳችሁ ቪዲዮውን ጀምሩት። ቀጥታ ወደ መረጃው እንደምትመለከቱት እንግዲህ ደብሊው ኮይን በመጨረሻው ሰዓት እንግዲህ 3 ቀን ብቻ ነው ያላችሁ ዋሌት ኮኔክት ማድረግ መቀየር የምትችሉበት ቀን እያለ ይገኛል። ምናልባት እንግዲህ በዋሌቶች ሊሆን ይችላል። ምናልባት ዊዝድሮው እንግዲህ እየተባለ ይገኛል ማለት ነው። በጣም የሚገርም ነው። እንግዲህ ምንም ኤክስቼንጆች ላይ መጡ ይችላሉ እየተባለ ይገኛል። እንደምትመለከቱት ዋሌት ቻንጅ የሚቻለው እንግዲህ 3 ቀን ብቻ ነው። ከዛ በኋላ ቻንጅ ማድረግ አትችሉም። ኢት ካን ኖት ቢ ቻንጅድ ይላል እንደምትመለከቱት እዚህ ቦታ ላይ። ስለዚህ ዋሌት ቻንጅ የምታደርጉበትን አሁኑ ዋሌት መቀየር የምትፈልጉ ከሆነ ዋሌታችሁን ቀይሩ እያለ ይገኛል። ዊዝድሮው የምታደርጉበት ማለት ነው። እንደምትመለከቱት ላስት ቻንስ እያለ ይገኛል። ስለዚህ ምናልባት ዝም ብላችሁ ፍሬዝ የማታውቁት እንደዚህ አይነት ዋሌት ከሆነ መቀየር ይኖርባችኋል ማለት ነው። ምክንያቱም ፍሬዙን የማታውቁት ዋሌት ከሆነ ምናልባት ደብሊው ኮይናችሁን ሉዝ ስለምታደርጉት በዛው ዊዝድሮው የሚሆን ከሆነ ዋሌቱን ካጣችሁ ደግሞ ቶክኑን ልታገኙት አትችሉምና ያንን እንድታደርጉ ማሳሰቢያ ሰጥተዋል ማለት ነው። ስለዚህ ውስጥ ላይ ገብታችሁ ማየት ትችላላችሁ። በሁለተኛ ደረጃ የምንመለከተው ትሬንዲክስ የተባለው ኤርድሮፕ ደግሞ እንግዲህ 0.87 አካባቢ ምን ቶን ጠይቋል ማለት ነው። ትሬንዲክስ ብላችሁ መግባት ትችላላችሁ። እንደምትመለከቱት ይሄ ትሬንዲክስ የተባለው እንግዲህ ክሌም አድርጉ ብሏል። ምናልባት ኤፍዩ እንግዲህ ምንድን ለማለት ፈልጌ መሰላችሁ ፌክ ነው ወይስ ደግሞ አጠራጣሪ ነገር አንዳንድ ነገሮች አሉት። ምክንያቱም ኤግዛጀሬትን ነው የጠየቀው ማለት ነው። እንግዲህ ብዙዎቹ ከአንድ ቶን አካባቢ እየጠየቁ ይገኛሉ። እንግዲህ ይሄም ደግሞ የጠየቀው ምናልባት እየተለመደ መጥቶ ሊሆን ይችላል። የጠየቀው ኦልሞስት 0.787 አካባቢ ነው። እንደምትመለከቱት ፕሮሲድ የሚለውን ከታች ስትነኩ እዚህ ጋር ያመጣላችኋል ማለት ነው። እንደምትመለከቱት 0.88 ቶን ነው ዌብ3 ዳይሬክት ብሎ እንደምትመለከቱት ይሄንን ከከፈላችሁ ምን ማድረግ ትችላላችሁ ማለት ነው። ዊዝድሮው ማድረግ ትችላላችሁ ማለት ነው። ስለዚህ እንግዲህ ይሄም ኦልሞስት የዊዝድሮው ፊ ብሎ ያስቀመጠ ይሄን ነው። እንደምትመለከቱት እዚህ ቦታ ላይ ያስቀመጣቸው አሉ። እንግዲህ ለምን ዊዝድሮዋል ፊ ኢንፎርሜሽን ብለው ያስቀመጡታሉ። እንግዲህ ያስፈለገበትን እነዚህን ምክንያቶች አስቀምጠዋል ማለት ነው። የሚወሰነውም በዚህ እንደሆነ ተናግረዋል ማለት ነው። አፕላይ ቱ ፋሲሊቴት ቶክን ትራንስፈር እንዲሆን ብለዋል። ዘ ፊ አማውንት ሜይ ቫሪ ቤዝድ ኦን ዘ ነምበር ኦፍ ቶክንስ ብለዋል። ስለዚህ እንግዲህ የእያንዳንዳችን ሊለያይ ይችላል ማለት ነው። እናንተም ደግሞ ምናልባት እዚህ ፌክ ኦር የሚለውን ደግሞ እናየዋለን ማለት ነው። ከዚህ ቀደም አንድ እንደዚህ አይነት ኤርድሮፕ ጠፍቷል ማለት ነው። 5 ቶን ጠይቆ ነበር። ምናልባት የቶን ደረጃችን ሊለያይ ይችላል። እኔ ጋር ያለው ምክንያቱም 20 ምናምን ሺህ ስለሆነ ሊሆን ይችላል። እናንተ ጋር ደግሞ ከፍ ያለ ሊሆን ይችላልና እዚህ ጋር ኮይን ማርኬት ካፕ ላይ ገብታችሁ ማየት ትችላላችሁ። ኦልሞስት በ30 አካባቢ ነው ያለው። ምናልባት የዛ በ20 ማለት ነው 68 ይላል ፕራይስ ዩኤስዲቲው ማለት ነው። ትሬንዲክስ ባይ ሶላና አለ እዚህ ቦታ ላይ የተቀመጠ ይሄ ተቀመጠ ማለት እውነተኛ ነው ማለት ቶክኑን ያደርገውምና መረጃዎችን እናንተ ማጣሩና ዲስክሪፕሽን ቦክስ ላይ አስቀምጡልኝ። የኔ ያህል መረጃ ለማድረስ ያህል ነው። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ